በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ መድኃኔዓለም አምላካችን ቅዱስ ስሙ የተመሰገነ ይሁን። አንደኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 1 እስከ 10 እንዲሁ እናንተ ሚስቶች ሆይ ከእነርሱ አንዳንዱ ለቃሉ የማይታዘዝ ቢኖር ከሴቶች መልካም ሥራ የተነሳ ያዩ ዘንድ ያለ ጥርጥርም ሰውነታቸውን ይጠቅሟት ዘንድ ለባሎቻችሁ ተገዙ። እየፈራችሁም በንጽህና አካሄዳችሁን አሳምሩ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ዋጋው ብዙ የሆነ ልብስን በመጎናጸፍ የውጭ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረም የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ የልብ ሰውነት ይሆንላችሁ። ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበር። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር። እናንተም ከሚያስደነግጥ ነገር ምንም ሳትፈሩ በበጎ ስራ ልጆቿ ሁኑ። እናንተም እንዲሁ ባሎች ሆይ ከሚስቶቻችሁ ጋር ስትኖሩ ሚስቶቻችሁን አታቃሉ። የሴቶች ተፈጥሯቸው ደካማ ነውና ጸሎታችሁ እንዳትሰናክል ሚስቶቻችሁን አክብሩ። እነርሱ ከእናንተ ጋር ክብርን ሕይወትን ይወርሳሉና። የሁሉ ፍጻሜ የባልንጀራችሁን መከራ እየተቀበላችሁ አንድ ልብ ትሆኑ ዘንድ ነው። እንደ ወንድሞችም ተዋደዱ፣ ርሮችና ትሑታንም ሁኑ። ክፉ ላደረገባችሁ ክፉን አትመልሱ፣ የሰደባችሁን አትስደቡ፣ ጠላታችሁንም መርቁ፣ በረከትን ትወርሱ ዘንድ ለዚህ ተጠርታችኋልና። ሕይወትን የሚወድ መልካሞችንም ቀኖች ላይ የሚሻ አንደበቱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልክል። ከክፉ ይራቅ፣ መልካምንም ያድርግ፣ ሰላምን የሚሻት ይከተላትም። የእግዚአብሔር ዓይኖቹ ወደ ጻድቃኑ ናቸውና ጆሮቹም ወደ ልመናቸው ናቸው። የእግዚአብሔር ፊት ክፉ ወደሚሰሩ ሰዎች ናት። በጎንም ለማድረግ ብትቀኑ ክፉ ሊያደርግባችሁ የሚወድ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራችሁንም አትፍሩ፣ አትደንግጡም። ነገር ግን በፍጹም ልባችሁ እግዚአብሔርን አመስግኑት። በእናንተ ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሮ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም አምላካችን ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሰን በቸርነቱ መዋዕለ ጾሙን ቀድሶ ብርሃናት ዓለም ቅዱሳን ጴጥሮስ ጳውሎስን ከምናከብርበት ዘመን እንዲያደርሰን ጾሙ የአኮቴት የበረከት የስርየተ ኃጢአት እንዲሆንልን የአምላካችን ቅዱስ ፈቃዱ ይሁን። እንግዲህ በቤተ ክርስቲያናችን የቅዱሳን ሐዋርያት ጾም ጾመ አኮቴት ጾመ በረከት ይባላል። ከሰባቱ የአዋጅ አጽዋማት አንዱ ነው። ጾም የገባ ቀን መቼስ አይን ካየ አሁን ከውስጥ ከአንድ ደግ ሰው ጋር የተጨዋወትኩኝ እየተከራከርኩ ነበረ። አንዳንዴ ማን ነው ትክክሉ? አይኔ ያየውን ነገር ማለፍ አልቻልኩም። ከዛ ሰውነቴ ሊቆጣ ሲል ወደ ውስጥ ገባሁኝ። ለምሳሌ ሲጋራ ማጨስ ለሚወድ ሰው ሲጋራ መስጠት ያስጠይቃል ወይስ አያስጠይቅም? ጫት መቃም ለሚወድ ሰው ጫት መስጠት ያስጠይቃል ወይስ አያስጠይቅም? ሱሪ መልበስ እወዳለሁ ለምትል ሴት ሱሪ መግዛት ያስጠይቃል ወይስ አያስጠይቅም? ጠጉሯ ላይ የማይገባ ነገር ቀለም ለማስደረግ ለምትፈልግ ሴት ለዛ የሚሆናትን ገንዘብ መስጠት ያስጠይቃል ወይስ አያስጠይቅም? ለስካር የሚሄድን ሰው ለመጠጥ ገንዘብ መስጠት ወይም ደግሞ ወደ ስካር ለሚነዳ ሰው መጠጥ መስጠት ያስጠይቃል ወይስ አያስጠይቅም? አሁን መሰረታዊ ነገር ህሊና የተወዛገበበት ማለት ስመለከት ስጋ ቀርቧል። ሰዎች ቤት ሲሄድ አይቻቸው ልናገር ማልናገርበት ምክንያት አንድ ነው። የራስን ኃጢአት በማሰብ ነው። ማለት ለደግነት ብለው ነው ያደረጉት ብዬ እንዳልል ሕገ እግዚአብሔር ተጥሷል። እንዳልናገር ደግሞ ያ ደግነት እኔ ላይ የለም። ያ ነገር በጣም ሲታገለኝ ነበርና ለዛ ነው ውስጥ ገብቼ ሌላ ሰው ጋር ወደ ማውራት ሄድኩት። ማለት የእግዚአብሔር ነገር ወደሚረዳው ሰው የመጽሐፉን ነገር መጽሐፉም እንደሚል እረዳለሁኝ አቅሜ የቻለውን ያክል። ግን እንዲህ ባለው ነገር ያገኘሁት መልስ አንድና አንድ ነው። የእግዚአብሔር ሕግ ግራ ቀኝ የለውም። ፍርዱን ለሱ ተው፣ አንተ ግን እውነቱን ተናገር ነው። እና በጣም ነው የተገረምኩት። አሁን ሰዎች ለምሳሌ ቡና ማፍላትን እኔ በቡና ላይ በተደጋጋሚ አስተምሬያለሁኝ። አሁን ይሄ ነው ያ ነው አልልም። ግን አንድ ሰው ቡና ይጎዳኛል፣ ከእግዚአብሔር ያጣላኛል፣ መንፈሳዊ ሰውነቴን ይጎዳል ብሎ አምኖ ትቶታል። እንግዳ ሲመጣ ግን ለሱ ሰው ያፈላል። ምን ማለት ነው ይሄ? መጀመሪያውኑ ምን ብሎ ነው የተወው?
ይጎዳኛል ብሎ አይደለ? የሚጎዳ ከሆነ ለምን ለዛኛው ሰው ያፈላለታል? ያኛው ሰው ስለሚፈልግ ምን ማለት ነው? ያኛው ሰው መጥቶ መርዝ ቢፈልግስ በጥብጠን ልንሰጠው ነው? ደውተውት መቼም መንፈሳዊ ያስደነግጠንም ብዬ ነው የሚያስደነግጠውን እንነጋገር። መርዝ ፈልግ ያለው መታነቂያ ገመድ ቢል ልንሰጠው ነው? እና አንዳንዴ ስተት ጥፋት መሆኑ የጎላው ደግሞ ማለት ነው ሰውየው አይጾምም። የተሰጠኝ መልስ ስጠይቅ ወዲያውን የመለሳችሁልኝ መልስ የሰማሁት መልስ አይ ብዙ ሰው እኮ ሰኔ ጾም አይጾምም እና ስለዚህ ቤታችን ያለውን ስጋ ለሚመጣ እንግዳ ለማይጾም እየመረጥን መስጠት አለብን። በዛ ላይ እንዲያው መታማትን ፈርታችሁ ነው ብዬ እንዳልል ይሄ ሰው ስጋ እንዳለ አያውቅም። ገና መምጣቱ ነው፣ እንግዳ ነው። ለምንድን ነው ለቤቱ የተሰራው ሌላውን ወጥ የማይበላው? ካላሰኘው ሄዶ ቤቱ ይብላ። እኔ ሲጋራ ግዛልኝ ቢለኝ አልገዛለትም። እኔ ብከለክለውም ሱቅ ሄዶ ገዝቶ እንደሚያጭስ አውቃለሁ። ግን ለምን ሁለታችን እሳት ውስጥ እንገባለን? እና በእውነቱ ማለት ለጾሙ ዋጋ እንዳልሰጠ ነው እርግጠኛ ነኝ። አብይ ጾም ላይ ቢሆን ትንሽ ይከብደን ይሆናል አይደል? ለምን ሰዎች ለጾም ደረጃ እንደሚያወጡት እኛም ደረጃ እያወጣንለት ነው። እና ነገሩ በጣም ጸያፍ ነው። አንድ በግልጽ መነጋገር ያለብን ነገር አለ። እንዲያውም ከእንግዳ ይልቅ ከቤት መጾም የማይፈልግ ሰው ቢኖር እሱም መከልከል ሊከብድ ይችላል። አብራችሁ ነው የምትኖሩት። ይሄ ሰው ከዚህ ውጭ አልበላም ሊል ነው። ሁለት አማራጭ አለ። አማራጭ አንድ እንደምንም ማሳምኖ ይሄ ሰው እንዲጾም ማድረግ ነው። እንደምንም ባይጾም እንኳ ቢቀር እኔ ሰው ስጋ ስለበላ ምንድን ነው የሚያገኘው ትርፍ ነገር? አሁን ከተፈሰከ ጀምሮ ድፍን 50 ቀን ሰው ከስጋ በቀር አብዛኛው ሰው ካላጣ በቀር ምንም መብላት አይፈልግም። ለምን? ስጋ መብላት ኃጢአት አይደለም በተፈቀደበት ጊዜ። ግን ምንድን ነው ዓላማችን? በዛ ላይ አንድነት ወቁ። ሰውን ወደ እግዚአብሔር ከማያቀርቡ ነገሮች ትልቁ አመጋገብ ነው። አትብሉ ብሎ እግዚአብሔር አይከለክልም። ሰው ግን ለሚበላው ነገር ልክና ስርዓት ካላወጣለት ካለመጠነለት እንዲህ አንዳንድ ጊዜ እኮ እሺ እንደ ቅዱሳን አይነት አመጋገብ አይኖረን፣ ግን አንድ ቀን ያማረንን ከበላን በሁለተኛው ቀን ያላማረንን ብንበላ ምን አለበት? ሰውነትን የሚፈልገውን ነገር አላሳጣ ነው። ግን አይምሯችን ያማረውን ነገር ብቻ ዘወትር እየሰጠን እንዴት ብሎ ሰው ከእግዚአብሔር ጋር መኖር ይችላል? ማለት በምድር ያስፈላጊው ነገር ሁሉ ከተሟላልን የሰማዩን በምን ነው ተስፋ የምናደርገው? በነገራችሁ ላይ በምድር ያለውን ያጣ አይደለ በሰማይ ያለውን የሚያገኝ። እንግዲህ በሃይማኖት የተማርኩት ማስተምረው ይሄንን ነው። በሰማይ ያለውን የሚያገኝ በምድር ያለውን ያጣ ነው። ከምድር ያጣ ነው ምንድን ነው? መሰረታዊ ጥያቄ እሱ ነው። ክርስትና ምንድን ነው በመጀመሪያ ደረጃ? እና ይህንን ነገር እኔ ብችል ድጋሚ ባልናገር ደስ ይለኛል። ግን ዝም ለማለት ሞክሬ ነበረ። ዝም ማለት ደግሞ አይቻለኝም። ምክንያቱም ዝም ስል ውስጤ ላይ ቁጣ ስለሚጠራቀም ቁጣዬን ለማስተንፈስ ወጥቼ መሄድ ነው። ድጋሚ ያንን ነገር ማለት ስርዓት ተጥሶ ካልተናገርኩኝ ዝም ማለፍ አልችልም። ወይ ከዛ ሰው ወድና ጀርባ ካልሆንኩ በቀር ያ ሰው ከአይምሮ የተፋቀ ሰው መሆን አለበት። አልችልም፣ እሺ አይለኝም። እና እሱን ነገር አይቻል። ደግሞ ጾሙ በገባበት ቀን ነው። ደግሞ አላደረጋችሁም ብሎ የማያማ ሰው፣ በዛ ላይ የራበው ሰው ቢሆን ይህንን ካልሰጣችሁኝ አልበላም ብሎ ቢል ለራበው ይታዘናል። ይሄ ደላው ነው። ሲያዩትም ፊት ለፊት ይታወቃል። ሲታይ ከቤቱ የሚበላው ያጣ ሰው አይደለም። እና በእውነቱ ወጣም ወረደም ጾሙ በገባበት ቀን አይቻለውና ለፍቅርም ተብሎ ተቢሆን ፍቅር ሕግን የሚጥስ መሆን የለበትም። ቢሆንም እንኳ ፍቅር ማለት ለራበው ነው፣ ላላፊ አግዳሚ አይደለም። ለሆነ ሚሊዮነር ለሆነ ሰው ለምን ብዬ ሄጄ ምሳ ካልበላህ ብዬ ለሱ ፍቅር አሳየዋለሁ? የተራበ እያለ ላልተራበው ለምንድን ነው? ይሄ ግብዝነት እንጂ ፍቅር አይደለም። በነገራችሁ ላይ መጀመሪያ ላይ ቀን ጠይቄ ነበር፣ ሰው መውደድ ምን እንደሆነ አስተምሩኝ። እንዲህ ያለ ይሄ ፍቅር አይደለም፣ ግብዝነት ነው። የእውነቱን ፍቅር ነው፣ ግብዝነት የሌላት። ምክንያቱም ፍቅር ግብዝነት የላትም። እኛ አለ አይደለም ጓደኛ ባልንጀራ ያልነውን ሰው ካልጋበዝን ብለን በቃ አገር እያዝን እላለን። እዛ ግን የተራበው ሰው ወድቋል።
ለገሌ ምን ስጦታ ልውሰድለት እያልን እንጨነቃለን። እዛ ግን ራቁቴን የወደቀ ስንት ሰው አለ? የጸሎት መጽሐፍ የሌለው ስንት ሰው አለ? ስጦታ ለገሌ ምን መጽሐፍ፣ መንፈሳዊ ስጦታም ቢሆን ጸሎት መጸለይ ፈልጎ ዳዊት የሌለው ሰው አለ እኮ። ዳዊት 500 600 1 ሺህ ብር የሚገዛበት የሌለው ሰው አለና በእውነት እንዲህ ካለው ነገር መራቅ አለብን። በሱ ልጀምር። ጾመ ሐዋርያት ትእዛዝ ነው፣ አዋጅ ነው። በእውነቱ መቼስ ከጌታ ጾም ይበልጥ የለም አይደል? አንደኛው የጌታ ጾም ነው። ከዚያ ቀጥሎ ረቡዕና ዓርብ ጾመ ድህነት፣ ከዚያ ቀጥሎ ጾመ ገሃድ፣ ከዚያ ቀጥሎ ጾመ ማርያም ፍልሰታ፣ እንዲህ እያለ አለ። 7ቱ አጽዋማት የአዋጅ ጾሞች ናቸው። አንድ ሰው 7ቱን አጽዋማት ሊሽር የሚችልበት ብቸኛው መንገድ የነፍስ አባት ሲፈቅድለት ብቻ ነው። የነፍስ አባቱ የሚፈቅድ ደግሞ በምን ምክንያት እንደሆነ ይታወቃል። ያለ ነፍስ አባት ፈቃድ ማንም ሰው ጾም መሻር አይችልም። እንኳን መሻር፣ ሰዓት እንኳን መሸራረፍ አይፈቀድም። በእውነቱ የልማድ ነገሩ ነውብን ነውና እችን ብናያት ቅዱሳን ሐዋርያት አስቡት፣ ከመንፈስ ቅዱስ ጸጋ ሐዋርያት ቅዱሳን 40ውን ቀን ምግብ አልበሉም። ጾሙ ለአኮት የተዚአሁ መንፈስ ቅዱስን ከተቀበሉ በኋላ ይህንን የሰጣቸውን ይህን ጸጋ የሰጣቸው እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ስለማመስገን ስለተሰጣቸው ጸጋ 40 መዓልት 40 ሌሊት ፈጣሪያቸውን መስለው እሱ እንዳስተማራቸው መድኃኒታችን ጾሙ፣ አመሰገኑ። የተሰጣቸው ጸጋ በዚህ ምክንያት እስከ መጨረሻዋ ህቅታ አልተለያቸውም። ለዚህ ምክንያቱ ጾሙ ነው ብሎ አባቶቻችን አስተምሮናልና ይህንን ጾም አኮቴት ተመስገን በቃ ስላደረገልን ነገር፣ ክርስቲያን ስለሆንን፣ በህይወት ስላቆየን፣ በጤና ስላቆመን፣ ይችን ዕለት ይችን ደቂቃ ይችን ሰዓት ስለሰጠን፣ ከሁሉ በላይ አነሰም በዛም ትንሽ የመንፈስ ቅዱስ ፍርፋሪ ሰውነታችን ላይ ስለማይጠፋ ስለሷም ቢሆን ያ ባይሆን ሃይማኖታችን እንክድ ነበረ፣ ጨርሶ ምንጠፋ ነበርና እግዚአብሔር አሁንም ጾሙን የምስጋና ያኮቴት የበረከት የስርየት ኃጢአት ያደርግልን። አሁን ትምህርታችን መሰረታዊ ነገሩ ዛሬ ከንባቡ ውስጥ እዚህ ቁጥር 5 ላይ ቅዱሳት አንስት የተቀደሱ ሴቶች የሚል ቃል አለ። ቅዱስ ጴጥሮስ ይህንን የተናገረው ለዝራዋን ለተበተኑት ክርስቲያኖች መልእክት ሲጽፍላቸው እቤት ውስጥ በነበረ በአንዳንድ ችግር ምክንያት አብሮ በተለይ ተግሳጹ በብዛት ለሴቶች የተጻፈ ተግሳጽ ነውና ከላይ የተነሳውም እናንተ ሚስቶች ባሎች የሚለውን ነገር እንተው። ምክንያቱም ዛሬ ልናነሳት የፈለግናት ቅድስት ናት፣ በዛ ህይወት የኖረች አይደለች። ብዙ ጊዜ ቅዱሳት አንስት በሁለት ወገን የተነሱ ናቸው፣ በአንድ ወገን በጋብቻው የነበሩ ናቸው። አብዛኞቹ ግን ከዛ ውጭ የነበሩት ናቸው። በተለይ በሐዲስ ኪዳን ያው ቅዱስ ጳውሎስ እንደተናገረ ቀንበር ነው። አንዳንዴ በጣም የተለየ ጥንካሬ ይፈልጋል። በዚህ በጋብቻ ህይወት ውስጥ ሆኖ የቅድስና ነገር ማግኘት ቀላል ስራ አይደለም። እኔ አንዳንድ ነገሮችን በቀላል ሰዎች ጋብቻ እንዲፈሩ ለማድረግ አይደለም፣ ግን የዓላማ እጥረት ስላለ በዚህ ዘመን እንኳን እንመልከት። ሰዎች ወደ ጋብቻ ከገቡ በኋላ 90% ውስጡ ችግር እንዳለ ይታወቃል። ሰላም የለም። ከሁሉ በላይ ደግሞ እንዲህ አንዲት ርዕስ ብቻ ላንሳ። ሰዎች ወደዛ ህይወት ውስጥ ይገቡና የመጀመሪያው ትልቁ ርዕስ ወሊድ መቆጣጠሪያ እንጠቀም ወይስ አንጠቀም? የሚገርመው ነገር ለዚህ ርዕስ መሰረታዊዋ ጠያቂ ራሷ ሴቷ ናት። የተቀደሱ ሴቶች ነው ርዕሳችን። አንዲት ሴት እምነቱ ካላት በክርስትና ውስጥ ለመኖር በጎ ፈቃድ ካል ምንድነው የሚነሳው ጥያቄ? ሁሉም እህቶች ሲያገኙኝ የሚሉኝ ነገር እሺ ብዙ የመጀመሪያው የድሮ ርዕስ ታስታውሱ እንደሆነ ጸላይ ሰናት ርዕስ ይቀያይራል። የመጀመሪያው ርዕስ ምንድነው? ቤተሰብ ምጣኔ ነው የሚባል ቤተሰብ ምጣኔ ተባለ። በቤተሰብ ምጣኔ ሲኖር አሁን እሱን መምህራን ሲነቅፉ እሱን ተወና ጸላይ ሰናት ሌላ ምክንያት ለሴቶች ያቀበላቸው ምንድነው? እሱ ምጥ። ይሄ ያለ አይደል ተሰርቶልኛል ነው የሚባል ነገር። መቼም ሳትቀደድ የምትወልድ ሴት ብዙ አይደለችም። ለምንድን ነው ድሮ እናቶቻችን በምጥ ሲወልዱ ነበር? ዛሬ ለምንድን ነው ሁሉ ሴት ቢላ የሚነካት? ለምንድን ነው በሐኪም ቢላ ብቻ የሚወልዱበት ምክንያት ምንድን ነው? ለምንድን ነው በተፈጥሮ ምጥ አብዛኞቹ ሴቶች መውለድ ያቃታቸው? ለምን? እና እንዴት ላድርግ ሐኪም አትውለጂ ብሎኛል። የሚገርመው ነገር አሁን አንዲቱ ሐኪም አትውለጂ ብሎኛል ቆይቷል በጣም እና ምን ትመክረኛለህ? አይ ራቴ እኔ የምመክርሽን ትቀበያለሽ? አዎ እቀበላለሁኝ። አይ የምትቀበይ ከሆነማ ደግ ሐኪም እንዲያታድርጊ ብሏል። ግን ለእግዚአብሔር ተይው። ፍጥረት የሚፈጥር እግዚአብሔር ነው። ኋላ
ነፍሰ ጡር ነች። ሐኪም ተቆጣት። አንቺ እዚህ በኋላ እንትን ትያለሽ ተብሎ ትሞቻለሽ ነው ያላት። እዚህ በኋላ ነፍሰ ጡር ብትሆኝ ትሞቻለሽ አላት። ወለደች። ይሄ ግን የመጨረሻ ነው ይላታል ወንድሙ። አለችኝ። አይ እኔ እንግዲህ የእግዚአብሔርን ሕግ ይዘሽ ብትሞች እንኳ ክብርሽ ነው። ድጋሚ አሁንም ጸነሰች፣ ወለደች። አሁን የመጨረሻ ነው ያላት። እንዲህ እያላት 4 ጠቅላላ እዛ በፊት 2 ወልዳ ነበር 6። አስቡት ምን ለማለት ነው? በእውነቱ ሰዎች ይሄኛው ይከብደኛል ይሄኛው ይቀልኛል ብሎ አይደለም፣ ግን በፍጹም ልብ እግዚአብሔርን ለማስደሰት በእውነቱ አንዳንድ ጊዜ እውነት ለመናገር ወደ ነገረ ቅዱሳን ትንሽ ቀረብ ያለ ሰው የቅዱሳንን ሕይወት ትንሽ ለመረዳት የሞከረ ሰው እንዴት ያስደስታል። ግን ለቻለው ነው በእውነቱ። እኔ ሰዎችን በጣም ወደ ምናኔ ለመሳብ አልሞክርም፣ ግን ለቻለው ሰው እንዴት ያለ ጥሩ ነበረ። በጣም በጣም በፍጹም ልብ ለእግዚአብሔር መገዛትን የመሰለ የለም። ብዙዎቹም ከገቡበት በኋላ ወጥተው ሄደዋል። ለሁሉም ዛሬ ቤተክርስቲያናችን መታከብራትን እናት ከማንሳታችን በፊት የተቀደሱ ሴቶች ምን ማለት ነው የምትለው ላይ ትንሽ ኃይለ ቃል ማንሳት ጥሩ ነው። እንኳን ደህና መጡ ብለናል። አንድን ሰው የተቀደስነ ብለን ካልነው ተቃራኒው አለ ማለት ነው። ሴቶች ዛሬው ሴት ላይ ስለሆነ ርዕሱ ወንዶችን እናቆያቸው፣ ግን ተመሳሳይ ነው ነገሩ። ርዕሱ የተቀደሱ ሴቶች ካሉ የተቀደሱ ወንዶች አሉ፣ ያልተቀደሱ ሴቶች ካሉ ያልተቀደሱ ወንዶች አሉ። አበው ሲያስተምሩን ሰው 3 ደረጃ አለው። ቅዱስ፣ ምኑን፣ ርኩስ ነው። በሕይወቱ የረከሰ አለ፣ የተናቀ ኑሮም ይኖራል፣ የተቀደሰ ኑሮም ይኖራል። የተቀደሰ ኑሮ የኖሩት አሁን ቅድስት ሔዋን እናታችን የተቀደሰ ኑሮ ነው የነበራት። አጥፍታለች እናውቃለን። እናቶቻችን የተቀደሱ የምንላቸው ስላላጠፉ አይደለም። ሳራ፣ ቅድስት ሳራ የተቀደሰች ናት ምንላት አጥፍታ አታውቅም አይደለም። እነ ቅድስት ዕድና፣ እነ ቅድስት ባረካ፣ እነ ቅድስት ሃይከል፣ እነ ቅድስት ሳራ፣ እነ ቅድስት ርብቃ፣ እነ ራሄል፣ እነ ልያ፣ እነ ቅድስት ቤርሳቤ፣ እነ ዲቦራ፣ እነ ቅድስት ሐና፣ እነ ቅድስት አስቴር፣ እነዚህ ሁሉ አጥፍተው አያውቁም አይደለም። እነ ቅድስት ሶስና፣ ዛሬ ቅድስት ሶስና ወራዊ መታሰቢያ ነው። አጥፍተው የማያውቁ ማለት አይደለም። ምክንያቱም ከእመቤታችን በቀር ማንም ያልበደለ በዚህ ዓለም ፍጡር አይገኝም። ፍጡሩ ነው ያልበደለች እመቤታችን ብቻ ናት። እነዚህ የተቀደሱ እናቶቻችን በዛው ልክ የተናቁ የሚባሉት እነማን ናቸው? ብዙ ጊዜ በመጻሕፍት ሲነገር ለምሳሌ ቅዱሳት መጻሕፍት አሉ፣ ምኑናት አሉ፣ ርኩሳት አሉ አይደል? የረከሱት የጥንቆላ መጻሕፍት ናቸው ይላል። የተቀደሱት መጽሐፍ ቅዱስን ጨምሮ አዋልድ መጻሕፍት ናቸው። የተናቁት ደብዳቤን የመሰሉ ይላል። ጽድቅም ኃጢአትም ያልሆነ ይሄ መሀል ሰፋሪ። አሁን እገሌ የረከሰ ነው መቼም አይባልም። አሁን እኔ እገሌን ሳምበዲ የሆነ ጠንቋዩን እንኳ ይሄ ሰውዬ ርኩስ ነው እንዴት ብለን እንላለን? ማኑ ነን እኛ? ትምህርቱን ግን አስተምራለሁ። የተቀደሱ ሴቶች እነማን ናቸው? በመጽሐፍ ያሉት። የረከሱት እነማን ናቸው? እግዚአብሔር ያውቃል። የተናቁትስ እግዚአብሔር ያውቃል። እገሌ ወገሌ አልልም። በመጽሐፍ ያለውን ነው የምናስተምር። ሰው ራሱን ግን ለዛ ይመርምር። ልክ አንድ ባህታዊ በዓት ዘግቶ ሲጸልይ ይኖራልና ሰይጣን በብዙ ታገለው፣ ሊያሸንፈው አልቻለም። ኋላ አንዲት ስልት መጣችለት። ሄደና መነኩሴ መስሎ አባታችን በፍርድ ቀን መጽሐፍ ቅዱስ በጎችን በቀኝ ፍየሎችን በግራ ያቆማቸዋል ይላል። ፍየል በግ የተባሉ እነማን ናቸው ብሎ አለ። አሁን ምን ፈልጎ ነው? አስታቢዎሱን በጣም ብዙ ጽድቅ ስላለው እንግዲህ ከበጎቹ አንዱ እኔ ነኝ ይላል ብሎ ነው። ከፍየሎቹ አንዱ እኔ ነኝ፣ በጎችን ግን አላውቅልህም፣ ወግድልኝ እዚህ ብሎ አባሩታል ይባላል። እና በእውነቱ ከፍየሎቹ አንዱ እኔንና እኔን የመሰልን አለን። በጎቹን እግዚአብሔር ያውቃቸዋል። ዋናው መሰረታዊ ነገር ግን ሰው እንደ ምርጫው የተቀደሰም ኑሮ ይኖረዋል፣ የተናቀም ኑሮ ይኖረዋል፣ የረከሰም ኑሮ ይኖረዋል። ከዚያ እንግዲህ መጠበቅ ነው። ሰውን ምንድን ነው የሚያረክሰው?
ፈቃዱ እኔ በግልጽ እንነጋገር። ኃጢአት እንዴት እንደሚያጠቃ ለማስረዳት አባቶቻችን 5 ጾታ ምእመናን ብሎ የሰው ልጅን ክርስቲያኖችን በ5 ከፍለዋቸዋል አይደል? ካህናት፣ መነኮሳት፣ አረጋውያን፣ ወጣቶችና ሴቶች ተብሎ ማለት ነው። 5ቱ ጾታ ምእመናን ይባላሉ። እነዚህ ምንድናቸው? እነዚህ የተከፈሉበት ምክንያት ምንድነው? ሰይጣን ሰዎችን የሚያጠቃባቸው 5 ቀዳዳዎች አሉ። እነዚህ 5 ቀዳዳዎች ትዕቢት፣ ስስት፣ ፍቅረ ነዋይ፣ ዝሙትና ትውዝፍት ናቸው አይደለም? ለነዚህ ነው እንድንጠነቀቅ ነው። አሁን ትዕቢት ለካህናት ሲባል ካህን ብቻ አይደለም የሚያጠቃ፣ ማንንም ያጠቃል። ግን ይብሳል ነው በካህናት። ስስት በአረጋውያን ማለት በመነኮሳት ይብሳል። ፍቅረ ነዋይ በሽማግሌዎች በአረጋውያን ላይ ይብሳል። ዝሙት በወጣት ላይ ይብሳል። ትውዝፍት ማለት ምንዝር ጌጥ፣ የአመንዝራነት ጌጥ። እኔ ምክንያቱስ ቅድም እዚያ ደግ ሰው ጋር ስነጋገር አንዳንድ ጊዜ ሰዎች አስተምሩ ሲጋብዙ እኔ የማስተምርበት መደበኛው ጉባኤ ላይ ለማስተማር አልሰገግም። ለምን? ሰው አውቆ ነው የሚመጣ፣ ለመቀየም አይመጣም። አውቆ ነው ምን እንደምናገር ያውቃል። አውደ ምህረት ላይ ስጋበዝ ግን ችግር ነው። ያ ሰው እኔ እንደማስተምር አያውቅም። ስለዚህ አብዛኛው ሰው መቀየም አይቀርም። አንድ ሰው ደግሞ አውደ ምህረት ሲወጣ የእግዚአብሔርን ከመእንግር ፈቃደከ መከርኩ አምላኬ ቅድም ሲማሩት የነበሩት ዳዊት ላይ 39 ላይ እንደዛ ነው የሚላል። የጌታን ፈቃድ የመጽሐፍን ቃል ልንናገር ነው የምንወጣ እንጂ ገሌ ይከፋዋል፣ ጳጳስ ይከፋዋል፣ ቄስ ይከፋዋል፣ ሰባኪ ይከፋዋል፣ ገሌት የምትባል ሴት ይከፋታል ተብሎ ትምህርት የለም። አሁንም ከጀመርኩት ዘንድ እንደዛ ነው። በግልጽ መነጋገር አለበት። እግዚአብሔር የፈጠረውን ፍጥረት ማበላሸት ነው ትውዝፍት ማለት። ትውዝፍት ቃሉ እንዳትረሱት ምንድን ያለው በአማርኛ? ምንዝር ጌጥ። ምንዝር ጌጥ ምን ማለት ነው? የአመንዘራ ሴት። አመንዘራ ታውቃላችሁ? እችም ከዚህ የከፋ ሰውን ምንድን ነው? በጣም ከዚህ የከፋ ቃል የለም። እችም አንድን ሰው አመንዘራ ብለን መቼም አንጠራው ማለት አንድ ትምህርት ለማስተማር ከዚህ የከፋ አነጋገር የለም። አንዲት ሴት አመንዝራ መሆን ስትፈልግ የምታደርጋቸው ጌጦች የአመንዝራ ጌጥ ይባላሉ። ይኸውም እግዚአብሔር ከሰራው ለዚያ ነው። ከ5ቱ ጾታ ምእመናን አንዱ ሴቶች የሚጠቁበትን ቅዱስ ጴጥሮስ ሲያስተምር ምንድን ያለ? እየፈራችሁ በንጽህና አካሄዳችሁን አሳምሩ። ልብ በሉ፣ በንጽህና ለእናንተም ጠጉር በመሸረብ። ታውቃላችሁ በጥንት ጊዜ እንኳን በቤተ ክርስቲያናችን እኛ ተማሪዎች እያለን ምናልባት ትልልቆቹ ታስታውሱ ከሆነ ከ3 በላይ አንደኛ ደረጃ ተማሪዎች እያለን ሴት ከ3 በላይ ታዳጊ ህጻናትን ከ3 በላይ ጠጉራቸው እንዲሰራ አይፈቀድም። ዳይሬክተር መጥቶ በመቀስ ነው የሚሄድበት። ቅጣት ነበረው። እንግዲህ አስቡት የሃይማኖቱ ትውፊት ይህንን ያክል በባህሉና ኋላ አስኳላ ትምህርት 1980ዎቹ እንደዛ ሲደረግ ነው ያስታውሳለሁ። ጠጉር በመሸረብ አይደለም፣ ወርቅ በማንጠልጠል አይደለም፣ ዋጋው ብዙ የሆነ ልብስ በመጎናጸፍ አይደለም። የውጭ ሽልማት አታደርጉ፣ አይሁንላችሁ። ታዲያ ምንድን ነው? በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ ልብ ይሆንላችሁ። አንድ እውነት ወቁ፣ ጸላይ ስናያት የበዛ ጌጥ ይወዳል። ስርጋዌ ጌጽ ልክ አለው እኮ መጠን አለው። ለወንድም ለሴትም ለማንኛውም ሰው ከመጠኑ ሲያልፍ ሰው በስነ ተፈጥሮ የተሰራለትን ፊቱን፣ ቅንድቡን፣ ከንፈሩን፣ ጠጉሩን፣ ጥፍሩን እነዚህ ነገሮች ላይ የሚያደርጋቸው ነገሮች በሙሉ መቼም የእግዚአብሔር እንዳይሆን ያደርገዋል። እኔ አንድ እውነት ልንገራችሁ። ባለፈው በቁጣ ስለ ገሃነመ እሳት አውርተናል። አንድ እውነት ወቁ፣ መቼም ከእግዚአብሔር ቸርነት ተስፋ አትቁረጡ። ኢትምትር ተስፋ እምህረተ እግዚአብሔር ይላሉ ግብፃውያን ቅዱሳን። ከእግዚአብሔር ተስፋ ቸርነት ተስፋ አትቁረጥ፣ አይመረኝም አትበል። ግን በእግዚአብሔር ቸርነት ላይ ደግሞ አትቀልድ። ገሃነመ እሳት እንዳለ እንወቅ። በምድር መቅሰፍት አለ፣ በሰማይ ገሃነመ እሳት አለ። ታውቃላችሁ አባ ስልዋኖስ ጻድቁ ቀና ብለው ሲያዩ ቆይቶ መሬት ላይ ወደቁ።
መነኮሳት ተሰብስበው ምንድን ያዩ አባታችንን ንገሩን አላቸው። አልናገርም አሉ። ግድ አላቸው። ስመ እግዚአብሔር ጠሩባቸው። ልጆቼ ፍጥረቱ ሁሉ ወደ ገሃነመ እሳት ሲገባ አየሁኝ። በተለይ መነኮሳት አሉ። በተለይ መነኮሳት ያሉ በዙሪያቸው ያሉት መነኮሳት ናቸው። የእነሱን መለይተው መናገር ስላለባቸው እና እኔ እግዚአብሔርን ፍርድ ማሰብ ጥሩ ነው። ማድረግ ባቃተን ነገር እሺ እንዘን። ትናንትም የነበረን ትምህርት አንስተናል አይደለም? የቻለውን ይሰራል፣ ባቃተው ይጥራል፣ ሲወድቅ ይነሳል፣ በበደለው ያለቅሳል። አንዲትን ሴት ቅንድቧ ጋር እንደዛ እንድትሆን የሚያስገድዳት ነገር ምንድን ነው? ምን እስኪን ሰርግ ይባላል ምናምን የሆነ ኢቨንት አለ ምናምን ይባላል። እነዛ ሰዎች ያጋንንት ስራ ስለፈለጉኛ እነሱ ጋር ያጋንንት ስራ ሰርተን መሄድ አለብን? ሲጀምር ነው ሰዎች እኛ ዘመዶች ናቸው ወይ ነው? አንዱነት ወቁ። እውነት ሰዎች እንዲታረሙም ከፈለጋችሁ እንዲህ አይነት አድርገው ታው በሏቸው። እምቢ ካሉ አልመጣም በሉ። ይሄ ነው ፍቅር? እኔ ስለ ራሴ ያዝናለሁ። ይህን ሁሉ ባልን ለእኔ የተሻለ ተጠቃሚ ሆናለሁኝ። ግን ወገኖቻችሁን መለወጥ ከፈለጋችሁ፣ በዚህ የሚያምኑትን ሰዎች መለወጥ ከፈለጋችሁ መምከር ብቻ አይደለም፣ ቁርጥ ውሳኔ ያስፈልጋል። እኔ አንድ ልንገራችሁ። እዛን የምኖርበት ጎንደር ላይ እዛው ቀበሌው አንድ ክርስቲያን ቤተሰብ አለ። ከመሃል አንዱ ልጅ ጴንጤ ሆነ። ልብ በሉ። ከዛ መካሪ መጣና በጎ መካሪ ይሄን ልጅ ወይ መልሱት ወይ አስወጡት አላቸው። አይ በፍቅር አይሻልም ወይ? ቀስ አድርገን ተንከባክበን አሉ። ትንሽ ቆየና ያኛው ሁለተኛውን ወንድሙን ጴንጤ ያደረገው። አሁንስ አሏቸው እንዴት አድርገን ልጆቻችን አስወጥተን እንጣል? 3 4 5 እያለ ቤት ያለው 8ቱ ልጅ በሙሉ ጴንጤ ሆነ። አሁንሳ ሲሏቸው ማን ይቀብረናል አሉ። 2 ወላጆችም ጴንጤ ሆኑ። 10 ቤተሰብ ሙሉ ተሸኘ። ይሄ አልበቃቸውም። ቅማንት አማራ ብሎ ሲያዋጉ የነበሩ እነሱ ናቸው። ኋላ ደግሞ ጴንጤነቱ አልበቃቸው ብሎ ሰው ደም ሲያቃቡ ኑሮ አሁን አገር ጥለው ጠፍተዋል። የተረገመ ቤተሰብ ብሎ መናገር ካስፈልጋል። ለምንድን ነው የተረገመ ብለህ ደፍረ ከመናገር የደረስክ ብትሉ ሰው ሲነግሩትማ መስማት አለበት። በተለይ ከሁሉ የከፋ ደግሞ የመጨረሻ ሰው ደም ሲያፋሱ መኖራቸው እና አንዳንድ ጊዜ የሆነ ቦታ ላይ ተው እንደ ቤተክርስቲያን ታዩ የለ ለ50 ዓመታት ቁልቁል ስንሄድ ተው የሚል ነበረ። አሁን እየተደረገ ላለው ነገር ተው የሚል አለ። ደመኛ ጠላት ሆኖ የሚታይ ማን ነው? ተው ብሎ የሚያስተምረው ሰው። ተው ማለት ጠላት ማስደረግ የለበትም። ለዚህ ለምን እህት እናት አባት ከእግዚአብሔር ይበልጣል? እናትን የፈጠረ ማን ነው? እግዚአብሔር። አባትን የሰጠ ማን ነው? እግዚአብሔር። ልጅን የሰጠ ማን ነው? እግዚአብሔር። እንዴ ለሁሉም እኮ ልክ አለው። ሰው አንድ ጊዜ 2 ጊዜ ይመከራል። መጽሐፍ እኮ ይላል ለማበሰ ለከ እሁከ ወንድም ቢበድልህ አለ። ቢበድልህ ምን ማለት ነው? እግዚአብሔርን ከመበደልና እኔን ከመበደል ማን ይከፋል? እግዚአብሔርን ሲበድል እያየው ዝም ብለዋለሁ? ምንድን ነው የሚለው? ለብቻው አድርገህ ንገረው። ቢሰማህ በጎ ጠቀምከው፣ ባይሰማ ከአንተ 1 2 ጨምረህ ሄድ ንገረው። ባይሰማሳ ንግራ ለቤተክርስቲያን። ቤተክርስቲያን ማለት ነው ለህዝብ አጋልጠው ነው ተናገር። ከዚያ በኋላስ ይኩን ከመአረማዊው መጸብሐዊ። በቃ እምነቱ እንደካደ ሰው እንዳረመኔ ይሁንልህ ብሏል መጽሐፍ። ለምን መሰላችሁ? ይህንን እኔ በእውነት ፍቅር ስለሌለኝ ፍቅርን ስለማላቅ አዝናለሁኝ። ግን የእግዚአብሔርን ሕግ የጣሰ ፍቅር ደግሞ የለም። ቅዱሳን ሲበቁ ያደረጉት አለ። ከቅዱሳን ሲበቁ ከሕግ በላይ ሄዳሉ እና እኛ ሕግ የምንጥሰው ከብቃት ማድረግ ደርሰን ነው ብለን መቼም አንልም። እንደዚህ የዘመን እንደዛ አይለኝም። እዚሁ እየተነጋገርን እዚሁ እንኳ በቁም ነገር እኔ ይገርመኛል። ተነጋገርን ከጨረስን በኋላ ወዲያውኑ ከስም አጠራር ጀምሮ እኔ የቅዱሳንን ስም አታበላሹናል። ትምህርቱ ካለቀ 5 ደቂቃ እንኳ አይቆይም ተመልሶ ወደዚያው። ይሄ በእውነት ለተናጋሪው መናቅ ነው ብዬ ባስበው ይቀላል።
ግን ከተናጋሪው በላይ ቃሉን መናቅ እንዳይሆን እኔ በግልጽ ነው። ምክንያቱስ ለምን በከንቱ ለፈልፋለሁ? እኔ እንዳስተምር እንድለፈልፍ የቀጠረኝ ሰው አለ? ደሞዝ የሚከፍለኝ ሰው አለ? ደሞዝ በሰማይ ነው። እሱም ሌላ አይደለም፣ ስርየተ ኃጢአት ነው። የኃጢአቴ ብዛት እንዲፍቅልኝ ነው ምለፈልፍ። ግን ደግሞ የኃጢአቴ ብዛት እንዲፍቅልኝ ብዬ አልለፈልፍም። በእውነቱ እጄ ማረኝ ብዬ ተጎንብሽ ባለቅስ ይፍቅልኝ የለ እና ልቦና ይኖረን እናስተውል። ለምን ቢባል ልክ በቀደም እዛ የነበሩት ሰዎች ሲጠይቁኝ አውቃለሁ የማስተምረው ትምህርት ጭንቅ እንደሚል ለሚሰማው ሰው እዛ ሄዶ ለመስራት ጭንቅ የሚልበት ምክንያት ዓላማ ቢስ ስለሆነ ነው። እስኪ ጥያቄ ልጠይቃችሁ። ሀገር ጠላት ወረራት አይደለም? ተወረረች በጠላት ለምሳሌ ጣሊያን ወይ ሌላ በታሪክ የነበረውን ጥይት መሸከም ቀላል ነገር ነው? ጦርነት ሂዶ መታኮስ ቀላል ነገር ነው? ግን ብቸኛው አማራጭ እሱ ነው። እስካሁን ድረስ ሀገር የቆየው በዛ ነው። አሁንም ያ ችግር ቢፈጠር እንደዛ ነው። በክርስትናም እንደዛ ነው። ከአጋንንት ጋር ታግለን ማሸነፍ ግዴታችን ነው። ቢያንስ ትግል ውስጥ መገኘት አለብን እና ብዙ ቅዱሳት አንስት በብሉይ ኪዳን በሐዲስ ኪዳን ተነስተዋል። ከነዚህ መካከል አንዷ ዛሬ ያከበርናት እናታችን ቅድስት ዓመተ ክርስቶስ ናት። በነገራችሁ ላይ ዓመተ ክርስቶስ ስሟ አይደለም፣ መጠሪያ ስሟ አይደለም፣ ስሟ ስለማይታወቅ ነው። ዓመተ ክርስቶስ ያሏት ገዳማዊ ቅዱስ አባ ዳንኤል ናቸው። ገድሏን የጻፉት ጻድቁ አባ ዳንኤል ናቸው። አባ ዳንኤል ማለት ቤተክርስቲያን አበይት ከሚባሉ ቅዱሳን አንዱ፣ የቅድስት አናሲማን ገድል የጻፉ፣ የቅድስት ዓመተ ክርስቶስ ተጋዳሊት ዛሬ የምናከብራትን ገድል የጻፉ፣ የቅድስት አንስጣስያን ገድል የጻፉ፣ የቅድስት በጥሪቃ ንግስትን ገድል የጻፉ፣ የሌሎቹ ብዙ ቅዱሳን የነ ምህርካን የሌሎቹንም የጻፉ ቅዱስ ናቸው። እሳቸው እነዚህ ከምንላቸው ቅዱሳን ሁሉ በማዕረግ ከፍ ያሉ ናቸው። ግን የሌሎችን ቅዱሳን እየሰበሰቡ በተለይ ስውራንን ሲጽፎ የኖሩ ደገኛ ቅዱስ ሰው ናቸው። ይቺ ቅድስት እናት ዓመተ ክርስቶስ ሀገሯ እስራኤል ነው። ኢየሩሳሌም ተወልዳ ያደገች እንዲሁ መደበኛ ክርስትና የምትኖር ሴት ናት። እንደ ማንኛውም ሰው መደበኛ ክርስትና አንድ መነኩሴ ወደ ከተማ ሲመጣ ይጎበኛታል፣ ይጨዋወታሉ። በግልጹ ክርስትናውን በዛ ወቅት በቀጥታው መንገድ ልትረዳው አልቻለችም። ለማንኛውም ክርስቲያን በልማዱ ምትኖር ነበረች እና አንድ ቀን መነኩሴው ሲቀርባት የኔ ያህል ዘመን እሱ እየተመላለሰ ከጠየቀኝ እንዴት እኔ ሄጄ አንድ ቀን አልጠይቀውም ብላ ታስብና ወደ በዓቱ ትሄዳለች። ስታንኳኳ አይከፈትም። ኋላ ከውስጥ ድምፅ ይሰማታል። ድምፁ የምንድን ነው? የለቅሶ ነው። አይሰማትም እሱ መነኩሴ፣ እሷን እየሰማት አይደለም። መነኩሴው ምንድን ነው የሚያደርገው? ማልቀስ፣ ይጮሃል፣ ያለቅሳል። ኃጢአቱን በሙሉ እየዘረዘረ ሰማች። ብዙ ነገር እሱ የሚናገረው ያደረገውን ሁሉ በእግዚአብሔር ፊት እየተናገረ እየጮህ እያለቀሰ ምህረት ይለምናል ከእግዚአብሔር። ያ መነኩሴ በዚያ ቅጽበትን የደነገጠች እንግዲህ ለክርስትናዋ አንድ በጎ ጥፋት እሱ ነው። እሱ ዓለምን ትቶ የምንኩስና ቀንበርን ተሸክሞ እግዚአብሔርን እያገለገለ እንደ ሰውነቱ በወደቀባቸው ጎዳናዎች እንዲህ ያክል ካለቀሰ እኔ በዓለም የምኖር ሀፍረት የበዛብኝ ሴት እንዴት አላለቅስም ለራሴ ለኃጢአቴ? ተመልሳ ቤቷ ቁጭ ብላ አሰበች። ምን ላድርግ? እግዚአብሔርን ለማስደሰት ካለሁበት ውድቀት፣ ካለሁበት የጎዳና ጥመት፣ ካለሁበት ስንፍና ለመውጣት ምን ላድርግ አሰበችው። አይ በዚህ ዓለም ሆኜ አይሳካም፣ እንቅፋቱ ብዙ ነው፣ መመነን አለብኝ። ምናኔ ስታስብ ደግሞ ሴት ናት፣ የት ትሄድ? በዚያ ወቅት በኢየሩሳሌም አካባቢ ገዳማት አሉ፣ ግን ትታወቃለች በዚያ ስፍራ። ስለዚህ የነበራት አማራጭ ርቃ መሄድ ነው፣ ሀገር ለቃ መሄድ ነው። አውሮፕላን የለ፣ መኪና የለ፣ ሰረገላ የለ። ከሁሉ በላይ ያሳሰባት ግን ሄዳ ገዳም መግባት አልፈለገችም። ለብቻ መኖር ነው የፈለገችው እንደዚያ ገዳማዊ ሰው። ከዛ አንድ ዘንቢል አመጣች። በዘንቢል ውስጥ አተር አስገባች። አተር ክካን ወደም ትላለች። ልመዱት፣ ጥሩ ነው። እንደውም አተሩን በጥሬው ብሉት ራሱ ጥሩ ነው። አባቶቻችን አባቶች ምን ይላሉ? የቻለ አሰረ ተርሞስ አደንጓሬውን ትተው አሰረ ተርሞሱስ እንትኑ ነው ይሄ የገለባውን ይመገቡ ነበር። ፍሬ ደግሞ አተሩን መብላት ጀምሮ አንዳንድ ቅዱሳን አይ ይህም አይጣፍጥ የለ ሰውነት ይገነባ የለ ብሎ አደንጓሬው ትንሽ መረር የሌለ
እሱን ደግሞ ይበሉ ነበርና አተር በዘንቢል ሞላች፣ ውሃ በመንቀል ያዘች። ሁለቱን ያዘችና ወደ ጎልጎታ ሄዳ ጌታዬ ኢየሱስ ክርስቶስ ፈጣሪ ሆይ ደካሞችን የምትረዳ የልቤን ታውቃለህ፣ ደካማይቱን እኔ ባሪያን አጽናኝ። በዘመን ሁሉ ለባህታዊ ለመናኝ ትልቁ ፈተና ይልሰው ይቀምሰው ማጣት ነውና ይችን በእጄ ያስኳትን ዘንቢል ለዘላለም ምግብ ያደርግልኝ፣ ይችንም ለዘላለም መጠጥ አደርግልኝ ብላ ለመነችው። ሰገደች፣ ወጣች። እስራኤልን ለቃ፣ መካከለኛው ምስራቅን ለቃ ግብፅ ወረደች። በእግሯ የኤርትራ ባህርን ተሻገራ ግብፅ ገባች። ገዳም አልገባችም፣ ጭዋለ ቦታ ገባች። ጾማ ውላ ማታ ትንሽ በእጇ ፍኝ ያችን ትቀምሳለች። በማግስቱ የጠጣቻትን ውሃ የቀመቻትን አተር እንደገና ለመመገብ ስትል ያቺ የተቆነጠረችው ዞራ ሞልታ ነው የምታገኛት። ስትጾም ስትጸልይ እንግዲህ አስቡ፣ ከገዳም ስትወጣ ስለ እህል ለምናለች፣ ስለ መጠጡ ለምናለች፣ ስለ ልብስ አልለመነች። ልብሷ አለቀ። ፀሐዩ ሲወርድበት ታውቃላችሁ፣ ሀቅለጣኔዎስ የግብፅ በረሃ ለአንድ ቀን ከቆምንበት በእውነት ሰማዕትነት ነው። በጾም በጸሎት ተወስና ልብሱ ካለቀ በኋላ ራቁቷን ሆነች። ደግነቱ በረሃው ላይ ምንም ሰው የለም፣ አንድም ሰው የለም። ሰው የገባችበት በረሃ ላይ እግዚአብሔር ግን ሰው የለም ብሎ ራቁትም መሆን የለምና ሰውነቷን በፊትም በኋላም ጠጉሯን አሳድጎ በሙሉ ሸፈናት። ጠጉር አሳድጎ ማለት ገብረ መንፈስ ቅዱስ ያላቸው ጠጉርና የሌሎች ቅዱሳን አደገ ሲሆን ለምሳሌ የአባ አቡናፍር የና አባ በርሶማ ጠጉር ከራሳቸው ከጽህማቸው ወርዶ ነው የጋረዳቸው። የገብረ መንፈስ ቅዱስ ግን ሙሉ አካሉ ጠጉር ነው። የገብረ መንፈስ ቅዱስ ለየት ያለ ነው። የቅድስት እናታችን አመተ ክርስቶስም ያው ስሟ ስለማይታወቅ ነው። አመተ ክርስቶስ ማለት የክርስቶስ ባሪያ አገልጋይ ለማለት ነው እንደዛ ያሏት። ጠጉሯ ከራሷ ወርዶ አካሏን ሸፈነላት። እንዲህ ያደረገች በጾም በጸሎት ተወስና በፍጹምነት አስቡት። የሆነ ቦታ ተሄዱ እናቴ ናፈቀችኝ እህቴ ናፈቀች ምናምን አስቡት። በስልክ እያወራ ናፍቆቱ ገደለኝ። በእውነት በክርስቶስ ፍቅር የተጠመደ ሰው አባታችን አባ ወቅሬስ የታላቁ ሊቅ ቅዱስ ባስልዮስ ደቀ መዝሙር ህባቱ ተቀምጧል። መነኮሳት ይንሾካሾካሉ። ምን ሆናችሁ ነው? አረ እንዲያው አባታችን ምን እንዲያው አንድ ነገር ልንነገር ፈልገን ንገሩኝ። ምንድን ነው? እንዲያው ሐዘን ነገር መጥቷል እንዲያው ብሎ አረጋግተው እነሱ ለማስተዛዘን ምን ተፈጥሮ ነው? እንዲያው አባትህ ከዚህ ዓለም በሞት ተለይቷል። እናንተ ለውሸታችሁ ዳርም የለው። ምን ነው? የኔ አባት አይሞትም ወይዱልኝ ወደ ባቱ። ለምን ቢባል ምድራዊ አባት እንዳለው እንኳን ረስቷል። የለም። ለምን? ለሱ አባት ማን ነው? እግዚአብሔር ነው። አለቀ። ሰው በርግጥ እዚህ ደረጃ በአንድ ጊዜ አይደረስም። በእውነቱ ግልጥ ነው፣ የታወቀ ነው። ግንሳ አንዳንድ ጊዜ መቼም የቅዱሳንን ነገር አስታውሶ ራስን ማለማመድ ቁጥሩ ነው። ሆም ብሎ ዞር ብሎ ከዘመድ ናፍቆት ራስን ማጽዳት ቁጥሩ ነው። አንድ ነገር ነው። 38 ዓመት ስትኖር ይህች ቅድስት ሰው ወንድም አይደለም እህት አይደለም እናት አይደለም አባት አይደለም 38 ዓመት ገብቷችኋል? መቼም የዚህን ዘመን ሰው ለማስረዳት ካልኩሌተር መጠቀም አስፈላጊ ይመስላል አይደለም? ለ13870 ቀናት ሰው አይታጣቅም። 13870 ቀናት ምንም ነገር በሌለበት። ታዲያ እኔ ሀል ያጸናት ምንድነው ቢሉ እግዚአብሔርን መውደድ፣ ፍቅረ እግዚአብሔር የክርስቶስ የመድኃኒታችን የቅዱሳኑ ፍቅር ነው እንደዚህ ያጸናትና በ38ኛ ዓመቱ አባታችን አባ ዳንኤል በረሃ ለበረሃ ይዞራል። ጻድቁ በገዳመ አስቄጥስ ተነስቶ በረሃውን ይዞራል። የሚዞር ምንድነው? አበው ፍለጋ ብዙዎችን አግኝቷል። አንድ ቀን ሲሄድ ከርቀት የድንጋይ ስንጥቅ ያህል ከስንጥቁ ድንጋይ ላይ የቆመ የሆነ ነገር ያህል። አንድ ነገር ማወቅ አለባችሁ። የሆነ ነገር ስላገኙ አባ ምናምን ብሎ መሮጥ የለም፣ መጠንቀቅ ነው ጥሩ። ልክ አባታችን አባ መቃርስ እግዚአብሔር ውረድ ወደ ታች አለው። ቢወርድ 2 ራቁታቸውን የሆኑ ሰዎች አገኘ። ወደ ገመ እልቦት ወሪቦን ይላል። ምን ማለት ነው? አቡነ ዘበሰማያት አማተበ። አይዞ ሰውነን እንዳንተ አሉት። ለምን? ምትሃት እንዳይሆን ሰይጣን እንዳያስተው። ኋላ ቀረብ ብሎ ቢያቸው ለካ ፍጹማን ናቸው። አንተ ልጃችን ነፋሳት ይነፍሳሉ፣
አፍላጋት ይፈሳሉ፣ ንጉሥ ይነግሳል፣ ፀሐይ ይወጣል፣ ጨረቃ አለች ብለው ጠየቁት። ለምን ቢሉ ተሰጥሞ ብርሃን ከሚባል ማዕርግ ደርሰዋል። ተሰጥሞ ብርሃን ማዕርግ ላይ ከደረሱ እዚያ በኋላ እዚህ ዓለም አይኖሩም። ስጋቸው እዚህ ያለ፣ እነሱ ያሉ ሌላ ቦታ ነው። እና ጸሎት አደረሰና ተከትሎ ሄደ። ልክ እሱ ሲጠጋት ሩጣ ዋሻ ውስጥ ገባች፣ እዚያ የተሰነጠቀው ድንጋይ ውስጥ። ከዚያ በውጭ ሆነና እጅ ጸፋ። እንግዲህ ማንኳኳ ሲባል የሰው በር አይመታም ወይ? ለዚህ ነው የሚደረግ፣ ወይ በእጅ ማጨብጨብ። እጅ ጸፋ፣ ዝም። አሁንም ጸፋ፣ ዝም። በሶስተኛው አባቴ፣ ሴት መሆኗን አላወቀም፣ አባቴ በረከትህን እሻለሁና እባክህ ውጣና ባርከኝ ብሎ አለ። አሁን ቅዱስ ዳንኤል፣ አባ ዳንኤል ማለት እንግዲህ እሱ ፍጹማን ሁሉ በላይ የሆነ ነው። ግን እንደዚያ ብሎ ተናገረም። ከውስጥ የሴት ድምፅ ሰማ። መውጣት አልችልም የሚል ግን የሴት ነው ብሎ ለመገመት አልቻለም። እዚያ ቦታ ሴት አገኛለሁ አልኩት። ለምንድን ነው ማትወጣ ብሎ ስለው አባቴ ሆይ ሴት ነኝ እና ደግሞ ራቁቴን ነኝ፣ ከአንተ ዘንድ ልወጣ አልችልም። አውልቆ በላይ አጽፍ ነበረችው፣ አሮጌ እሷን ወረውላት፣ እሷን ተጠቅላ ወጣች። እጅ ነሳት፣ ሰገደላት፣ እሷም እጅ ነሳችው። ጸሎት አብረው አደረሱ። እናቴ የገድልሽን ንገሪኝ እስኪ አላት። እረፍቷ እንደደረሰ ስላወቀች በሙሉ ነገረችው ዘርዝራ። ይህን ነገር ካደረገ በኋላ መጨረሻ ላይ ሲለያዩ ዜናዋን ከነገረች በኋላ እያደነቀ ሌድ ሲል እባክሽ አንድ ነገር ፍቀጅልኝ አላት። ምንድን? ይሄን የለበስሽውን ልብስ ላንቺ ይሁን እባክሽ፣ እኔ ሌላ እፈልጋለሁ አላት። አይ ይህ አሮጌ ነው አልፈልገውም፣ አዲስ ነው መፈልጋለች። ግን አውቃ ነው። ከዚያ ዘላ ወደዚያ ውስጥ ገባችና ወረወረችለት። ያችን ይዞ ሄዶ ገዳሙ ደርሶ አበምኔት፣ እሱ አበምኔት ነበረ መጀመሪያ፣ ኋላ ለቆ ነው በረሃ ለበረሃ የሚዞር ሌላ ሰው ተተክቶ ነበርና አበምኔቱን ሄዶ ነገረው። እንደዚህ ያለ በጣም አዘነ አበምኔቱ። 2 ልብስ ያለው ምንም ለሌለው አንዱን ይስጥ ብሎ የወንጌልን ቃል መድረክ ላይ ጮሆ ቢናገር መነኮሳት በሙሉ ልብስ እያወጡ አመጡ። ከዚያ አንዱን ይዞ ሄዶ ፈለጋት። እሷ ግን ማመለጫ ብላ ሄዶ ከባቷ ቢያት የለችም። በረሃውን በሙሉ እየደከመ ፈለጋት። ፈቃድ እግዚአብሔር አልሆነም። ከረጅም ጊዜ በኋላ በባቱ ተቀምጦ ሳለ አረጋውያን መነኮሳት እየተጫወቱ ሲመጡ ያቸዋል። ወዴት ቆይታችኋል? በበረሃው። ምን አለ በበረሃ? እንዲያው አንድ ነገር ገጥሞን ደስ አለን። ምንድን? ወደ አንድ ቦታ ስንሄድ የተሰነጠቀ አለት አገኘን። እዚያ ውስጥ ስንገባ ርቦን ነበርና ሽምብራ በዘንቢል ውሃ በመንቀል አገኘን። አይ መድኃኔዓለም ይሄን ያዘጋጅ ብለን በላ ነው አለቀ። አባ ዳንኤል አዘነ። አይ ኋላሳ አለ ብንወጣ አንዲት ሴት አየነ፣ በረከቷን ልንቀበል ብንል ሸሸችን። ቆይተን አድረን በማግስቱ ብንወጣ ሜዳ ላይ አርፋ ጠጉሯ በሙሉ አካሏን ሸፍኗት አገኘን። በሕይወት እያለች ባትባርከንም የቅዱሳን የመጨረሻ ትልቁ በረከታቸው ሲያርፉ ስጋቸውን መገነዝ መቅበር ነው እና ገንዘን በክብር ቀበርናት ነው አሉ። አይ በሉ እንግዲያውስ እኔ ልንገራችሁ ብሎ ገድሏን ዘርዝሮ ነገራቸው። ደስ አላቸው። እንዴት ያለች ቅድስት ዚያ ገድሏን ጽፎ ጠርዞ አስቀምጠልን እስከዛሬ ድረስ እንተርከዋለን። እሷን የመሰሉ ብዙ ዓመተ ክርስቶስ የምትባል ሌላ ደግሞ አለች። ዓመተ ክርስቶስ እግዝእት የምትባል ቤተ መንግስት መንና 11 ዓመት ጉድጓድ ዋሻ ውስጥ የገባች ድንጋይ ሲወረውሩ ክርስቲያን እንደሆናችሁ አትግደሉን ብላለች ይባላል። ድንጋይ ሲወረውሩባት አበምኔቱና አንድ ሰው ያን ያለችበት ምክንያት ለምንድን ነው? ክርስቲያኑ ነው ክርስቲያን የሚገድሉ በደል ይሆንባቸዋል። አትግደሉን አይደለም ክርስቲያን ከሆናችሁ አትግደሉን አለች ይባላል። ኋላ በጭንቅ ገብተው ስጋው ደግሞ አቀብሏት ከሁለት አገልጋዮቿ ጋር ያረፈችው እናታችን ዓመተ ክርስቶስ ትባላለች። እግዝእት ዓመተ ክርስቶስ በወርኃ የካቲት ያከበረናት ቅድስት እናት ናት። እና ይህች ቅድስት እናት አለች መሰረታዊው ነገር እናቶቻችን መምሰል መሆን ይቻላል ነው። እግዚአብሔር አምላካችን የቅድስቲቱን በረከት ያሳደረብን። ሌላ ዛሬ እና አባ ጌርሎስ ሊቁ ቅዱስ ኤጲፋኒዎስ፣ በነገራችሁ ላይ ሊቁ ቅዱስ ኤጲፋኒዎስ የክብረ በዓሉ በ17 ነበረ እረፍቱን ያከበር ነው። ዛሬ የተቀበረበት ቀን ነው። በእርግጥ የተቀበረ ዛሬ አይደለም፣ ግን የተቀበረበት ቀን ይታሰባል። ቅዱሱን በጣም ቆራጥ ነበረ እንድታውቁት፣ በጣም ቆራጥ። ለምሳሌ አንዲት ነገር ብቻ ልንገራችሁ። የቅዱስ ኤጲፋኒዎስ አይሁዳዊ ነበር። ኋላ አምኖ በድንግልና ነበርና ገዳም ገብቶ በፍጹም ምናኔ ኑሮ ብዙ ተአምራት ሰርቷል። ብዙ ድርሳናት ተደርሷል። ዛሬ ሃይማኖተ አበው የሚነበበው አንዱ መልህቅ የሚባለው ድርሳን የሱ ነው። እና ይሄ ቅዱስ ሊቅ 40 ዘመን ያክልና ከዚያ በላይ የሚሆን በቆጵሮስ ሳይፕረስ የምትባለው ቦታ ላይ በኤጲስቆጶስነት ሲያገለግል
የሆነ ጊዜ ምን ይሰማል? የሱ ጓደኛ የነበረ በገዳም አብሮት መናኝ የነበረ አንድ ጓደኛው ዮሐንስ የሚባል ይሄኛው ቅዱስ ኤጲፋኒዎስ ቆጵሮስ ላይ ሲሾም ያኛው ኢየሩሳሌም ላይ ጵጵስና ተሾመ። ምን ወሬ ይሰማል? አረ ወንድም ጉድ ሆኖልሃል። ምንድን ነው? ያው ዛሬ እንደምናያለ ነገር ሀብት እያከማች አስቡት። ጳጳሱ ነው ሀብት እያከማች ገንዘብ አለው። ድሆች እኔ በእውነቱ መድኃኔዓለም እንዲያው ጽድቅ ስላለ መስራት ስለ ኃጢአት የብዛት እንዲያው ገሃነመ እሳት አይጣለኝ ብዬ ለምነዋለሁ። ግን አንዳንድ ጊዜ ዝም ማለት የማንችለው እየሆነብን በጣም እንቸገራለን። በቀደም ታስታውሱ እንደሆነ ትናንት ነው በቀደም ስለ መነኩሴና አንስተናል አይደለም? መነኩሴ እንኳን ገንዘብ መያዝ ማየት አይፈቅድለትም ብለናል አይደለም? ጳጳስ ከተማ አትኑር አይባልም ያወረኛ ስለሆነ። ግን ያው ጳጳስ መነኩሴ ነውና አስቡት፣ ድሆች እየተራቡ ለግሉ ሀብት ያለው አንድ እረኛ ካለ ይሄ ሰው እረኛ ነው ተኩላ ነው የሚባል። እንግዲህ አስቡት፣ ዮሐንስ ማለት እኮ በገዳም ጻድቅ የነበረ ሰው ነው። ጳጳሱ ነው ሲሾም ግን ያደረገውን አደረገ ብለው ሰሙት። ቅዱስ ኤጲፋኒዎስ ከቆጵሮስ ተነስቶ አስቡት፣ ቆጵሮስ የምትባል ታውቃላችሁ? ደሴት አይታችሁ ከሆነ ከተርኪ ከግሪስ ወደታች ብላ ያለችው እና ከሷ ተነስቶ ባህር አቋርጦ የት ገባ? ኢየሩሳሌም። አባ ዮሐንስ የኢየሩሳሌሙ ምን ነው አጓጉል ቀን መጣ አለው። ለምን ባልተለመደ ቀን የመጣው? የሚኬድበት ጊዜ አለ እንደ ዘንድሮ ዘመን ያለ የጌታን ትንሣኤ እንደዚያ ምናምን አሳበው ነው የሚሄዱት ብዙ ጊዜ። አይ እንዲያው አሰኘኝ የጌታዬን መቃብር መሳለም እንዲያው አሰኘኝ አላስችለኝ ቢል መጣሁ አለ። ከዛ ከቤቱ ገባና ቢመለከት ጠረጴዛው በወርቅ የተለበጠ፣ ሳህኑ የወርቅ፣ ማንኪያው የወርቅ፣ ቢላው የወርቅ፣ ወንበሩ የወርቅ። አስቡት። በነገራችሁ ላይ አንድ ካህን፣ አንድ አባት፣ አንድ ጳጳስ የወርቅ መስቀል ያዘ ተብሎ አይነቀፍም። መስቀል የወርቅ ሆነ ተብሎ አይነቀፍም። ነገር ግን በዙሪያ ገባው የተራበ ድሃ ካለ ግን ወየውለት ለዛ ሰው። ገብታችኋል? ድሃ አስቡት። ድሃ ተርቦ ጌታ የተሰቀለ በወርቅ መስቀል አይደለም። ወርቅ የሚደረገው መስቀሉ ሲደላ ነው። ብር መስቀል የሚያዘው ሲደላ ነው። እንኳን የግሉ መስቀል አልኳችሁ፣ ቤተ ክርስቲያን የሚቀደስበት መስቀል ወርቅ መሆን የለበትም። የተራበ ክርስቲያን ካለ፣ የተቸገሩ አድባራት፣ ጧፍ የሌለው ደብር እያለ ለምንድን ነው በወርቅ መስቀል? ይሄ የምታዩት ከተማ ላይ እሱ ወርቅ አይደለም። የከተማ የሚቀደስበት እሱ ወርቅም ቅብም አይደለም። እሱ ዝም ብሎ አርቲፊሻል ቆርቆሮ ነው። ብቻ መስቀልነቱን ነው የምንፈልገው እኛ። ከብረትም ይሁን ከምንም ይሁን መስቀል ነው። በመጀመሪያ ደረጃ የመስቀል ክብሩ እጽ ነው። እጻ መስቀል ነው መሆን ያለበት። ይሄ መታወቅ አለበት። ማንም ቢሆን አሁን የወርቅ ሀብል አንገቱ ላይ የሚያስር ሰው አለ። ድሃ እየተራበ አንገት ላይ የወርቅ መስቀል ታንጠለጥላል። ይሄ ክርስትና ነው? እንዴት ብሎ ይሆናል? ይችን ጥቁር ሐር ይችን ጥቁር ክር አስሮ ይችን ማይተብ አስሮ ያን ለድሃ መመጽወት ነው በእውነቱ። እና አዘነ፣ ቢመክረው አይሰማም። ለምን? ታውሯል፣ አይነ ልቡ ነው፣ ይጠላዋል። መጽሐፍ ይልል የትንግር ለአብድ ከመይጽላይከ፣ ሰነፍን ሰው አትምከረው ይጠላሃል። ዛሬስ ችግር የሆነ ሰው አይደል እውነት የሚናገር ሰው አገሩ የሚጠላው ችግር ነው። ስለዚህ ፈሊጥ አዘጋጀ። ፈሊጡ ምንድን ነው? ሄደና አደረበት ቦታ ሆኖ ደቀ መዝሙሩን ላከው። አረ ከቆጵሮስ አገረ ገዢዎች መጡብኝ፣ በምን ላስተናግዳቸው? እባክህ ቤት ያለውን በሙሉ የወርቅ ነገር ላክልኝ እባክህ፣ እንዲሁ እባክህ ሞገሱ ነኝ፣ በጥንት ወዳጅነታችን ብያለሁ፣ እባክህ አክብረኝ ብሏል። አባ ዮሐንስ እውነት መስሎታል። ጥርቅርቅ አድርጎ ያንን ወርቅ ላክለት ከደቀ መዝሙሩ ጋር። በል አምጣ ለነዳያን አከፋፈል። በሌላ ቀን አንተ ንብረት የላክልኝ ይለዋል። ነገ ላክልኝ። ነገ አንድ ቀን ከጎልጎታ ሲወጣ አባ ዮሐንስ ሲገባ አባ ኤጲፋኒዎስ ሲወጣ ተገናኙ። አንተ ለምንድን ነው ንብረቴን የማትመልስልኛል? እመልስልሃለሁ አልኩህ እኮ። አይ እያድገክ አለቅም ብሎ ጨበጥ ልብሱን። አትለቀኝም? አዎ። ቆሞ ጸለየ። ጌታዬ ሆይ አይነ ልቡናው እንዲከፈት አይነ ስጋውን አጥፋልኝ አለ። የአባ ዮሐንስ ሁለት አይኑ ድርግም እዚያው ላይ። ጥሩ እኮ ነው። እንደዚህ ጨንገር ይባላል ይሄ። እንደዚህ የሚያረጋ አባት ቢኖር እንዴት ጥሩ ነበር። ሾጥ እያደረገ የሚያስተካክል እውነቴን ነው። መቅጣት እኮ ነው። ሰውን አሁን ይባላል ማት ነገር ነው የሚሉት ልተው። ግን
ኋላ አለቀሰ፣ ዳህ ጮኸ። ምኑን ይጨብጠው ደግሞ ድንገት አይነ ሲጠፋ መጥፎ ነው። ዳህ ለምን ችግሩ ገብቷል አለው። ረንጃ ምንድን ነው አለው። ልንገር የሰጠኸኝን የወርቅ ዕቃ በሙሉ ለነዳያን ሰጥቼዋለሁ። ለምን እንደሰጠው ታውቃለህ? ወትሮም ያንተ አይደለም የነዳያን ንብረት ነው። ዛሬ መነኩሴ በይው ሰባኪ እንበለው ወላ ጳጳስ በለው ምናምን የሚንፈላሰሰው ሁሉ በድሃ ንብረት ላይ ነው። እግዚአብሔር ሁሉን ይቆጣጠራል በጊዜው። እኔም ማዝነው በእኛ ፍዳ በእኛ ጥፋት ሀገር እንዲሆና እዚህ ችግር እዚህ ጭንቅ ውስጥ መውደቋ ነው እንጂ እያንዳንዱን እግዚአብሔር በጊዜው መጽሐፍ ይላል ሁሉ ይትፈደይ ወይ ጸውር ጾሮ እያንዳንዱ ሰው የገዛ ክፋቱ ይከፈለዋል። ወይ ፈደው ለኩሉ በከመ ምግባሩ እንደሚለው መጽሐፍና እዚህ ሁሉ ችግር የከተተ ፍቅረ ነዋይ ነው። አሁንም ለድሃ መጽውቼዋለሁ ምን ትላለህ አለው። ኧረ አባቴ ይቅር ብለኝ አጥፍቻለሁኝ አለው። እባክህ ዓይኔን አብራልኝ ከዚህ በኋላ እታረማለሁ አለው። ቅዱስ ኤጲፋንዮስ ምን አደረገ? ጌታዬ ኢየሱስ ክርስቶስ ዓይኑን አብራለት ግን አንዱን ብቻ ነው አለው። አንዱ ብቻ በራ። አባቴ አንዷስ አለው። እሷንማ ዘላለም መገሰጫ ትሆንሃለች። እችን ስታስብ ወደዚያ ክፋት አትመለስም አለው። ቅዱስ ዮሐንስ ከዛች ቀን ጀምሮ አይደለም ወርቅ አይደለም ብር ለሱ ለሊቀ ጵጵስና አንዳንድ ነገር ተፈልጎ የሚመጣ ይሄ ድርህም ይባላል። አላድ ወይም ደግሞ በእኛ ዘመን ምን ነበር? 1 ሳንቲም ትባል አለቻል። 1 ሳንቲም ትባል ረስታችኋታል። 1 ሳንቲም አታውቁ? እሷ ምን ትሰራለች? ምንም አትሰራም አይደል? እሷን ሁሉ በእጅ መንካት አይደለም እሷ የሚኖርበት በዓት ውስጥ አያስገባም። ወደ ወሩርልኝ ነው የሚል እንደዚህ ሆኖ ፍጹምነት ወደ ነበረበት ፍጹምነት ተመልሷል። ይሄን ያደረገለት ቅዱስ ኤጲፋንዮስ ነው። ታዲያ ቅዱስ ኤጲፋንዮስ ሲያርፍ ለደቀ መዛሙርቱ እንዲህ ብሏቸዋል ይባላል። ምክንያቱም ያረፈ መንገድ ላይ ቅዱስ ዮሐንስ አፈወርቅ ጋር ተነጋግረው ነበር አይደለ? ቅዱስ ዮሐንስ አፈወርቅን ነገረኛ ሁለቱን አጣልቷቸው ቅዱስ ዮሐንስ አፈወርቅ ኤጲፋንዮስን ሀገረ ስብከት ምትደርስ መስሏል፣ መንገድ ላይ አንበሳ ይሰብርሃል አለው። ምን በድዬ ነው እንደሱ የምትለኝ አለው። አውግዘኸኛል። ወሬ ነጋሪ ነው እንደሱ ያለ እንጂ ያላወገዝኩም አለ። ግን የኔን ብቻ ትናገራለህን፣ አንተም ተሰደህ ትሞታለህ እነግርሃለሁ አለው። ያም ተሰዶ ሞቴ፣ እኛም አንበሳ አስደነገጠው፣ አረፈ መንገድ ላይ እና ከማረፉ በፊት እንዲህ አለ ይባላል ለደቀ መዛሙርቱ ይችን የምንኩስና ቆብ በራሴ ላይ ካስቀመጥኩባት ቀን ጀምሮ ክፋት በልቤ አድሮ አያውቅም ብሎ አረፈ ይባላል። ማመረሰይኩ አስኬማ መላእክት አስኬማ ካለ በርግጥ ቆቡን አይደለም ግልባቤ ውስተ ልቤ እኪተ እያሂደርኩ ይቤ ይባላል። ይሄ ድንቅ ቅዱስ ሰው ነው። ዛሬ ስጋው ቆጵሮስ የደረሰበት ነው። እንቀብራለን አሉ። በክፋታቸው ሲቆጣቸው ሲያዋግዛቸው የነበሩት እምቢ አሉ። 40 ቀን በሙሉ ስጋው ቆየ ምንም ሳይለወጥ በጎ መዓዛ ይዞ። በ40ኛው ቀን ሁለቱን እግዚአብሔር ቀጥቷቸው ሁለቱ ዲያቆናት ሞቱ። እሱ በክብር በቤተ መቅደስ ውስጥ ተቀበረ። የእሱም ዛሬ ዓመታዊ በዓሉን የመጨረሻ ዛሬ የምናደርገው የአባ መርቆሬዎስን በዓል ነው። ሰዓታችንን በጣም እንዳይሄድብን ጥቂት ደቂቃ ስላለን አባ መርቆሬዎስ ማለት በ4ኛው ክፍለ ዘመን በአባ ጳኩሚስ ገዳም ከነበሩ ታላላቅ ጻድቃን አንዱ ናቸው። የስንክሳሩን መጽሐፍ ስትመለከቱት እንዲህ የሚል ኃይለ ቃል አለው። አባ እንጦንስ ይላል። እንጦንስ ማለት የኛ የምናውቀው ታላቁን እንጦንስ ሳይሆን ሌላ እንጦንስ ደግሞ ነበርና በእርግጥ አንዳንድ አበው የለም ዘመኑ ተመሳሳይ ስለሆነ የኛው እንጦንስ ነው ይላሉ። እንግዲህ ከአባ ጳኩሚስ ገዳመ ዳውናስ መልእክተኞች መጥተው እንጦንስ አቤት፣ ኧረ እባክህን አንድ ጊዜ ምንድነው ሲባል አይ አባ መርቆሬዎስ እኮ ሳያርፍ አልቀረም ብሎታል። የታወቀ ቅዱስ ሰው ነው አባ መርቆሬዎስ፣ ገዳማዊ ሰው በበዓት ተቀምጦ የሚኖርና ሲሄዱ ሞቷል። ግን ትንሽ ሙቀት አለው በዚህ አካባቢ። አንዳንድ ጊዜ ያለ ሰው ጨርሶ ነፍሱ ካልተለየችና 3 ቀን ሙሉ እየጸለየ ቁጭ አለ። እንደዚህ ሆነ። በ3ኛው ቀን አይኑን ብልጭ አድርጎ ብድግ ብሎ ቁጭ አለ። ቢያይ ጻድቃን መነኮሳት ከበውታል። እና አባ እንጦንስ ምን ሆናችሁ ነው የመጣችሁ? ነገሩት። እንደዚህ ሆነ እኮ ነው። ወዴት ነው የቆየ ግን ይህን ሁሉ 3 ቀን አሉት። አለቀሰ። ምን ነው አለቀስክ አሉት። አይ 3ቱን ቀን በሙሉ ጌታዬ ገነትና ገሃነመ እሳትን ሲያስጎበኘኝ ነበረ። ብዙ ነገር አየሁ። ግን አሁን እኔ ጋር ጨዋታውን ተውትና ወደ ገዳመ ሐራጺት ሄዱ። ገዳመ ጽዮን ይባላል። ገዳመ ሐራጺት ሄዱ። ምን እናድርግ እዚያ? አባ ጊዮርጊስ አረፈ።
በምን አወክ? መርቆሬዎስን መልሱ ጊዜው ገና ነው፣ ጊዮርጊስን አምጡ ብሏል። ነው ቢሄዱ አርፎ አገኙት። ሰውነቱ ቆዳውና አጥንቱ ተጣብቆ አገኙት። ከገድል ብዛት የተነሳ እሱን በዝማሬ ቀብረው ተመልሰዋል። ኋላ አባ እንጦንስ ሊሄድ ሲል አባቴ የኔም ግን ዘመን ሩቅ አይደለም በ28 ና ቤት እንገናኛለን ብሏል። ግን ከዋናው በአቱ አይደለም ሌላ ቦታ ነው የቀጠረው እና እዚያ ቦታ ተገናኙ። ሄዶ አገኘው። ምን ትለኛለህ አለው። በል አሁን እግዚአብሔር ሊጠራኝ ነው። አንተ ደካማ ነህ፣ አትሸከም፣ አካል አይችልኝ። አጋዘኖች ይመጣሉ፣ ለነሱ ይመጡላል፣ ለነሱ አሸክምና ወስደህ በአቴ ውስጥ በዚችው ባሮጌ ጨርቅ ገንዘህ ቀበረኝ አለው። እዚያ ማትቦ አረፈ። አባ እንጦንስ ቆሞ ሲጠብቅ አጋዘኖች ቶራት መጥቶ እነሱ ላይ በጀርባቸው ጭኖ ወስዶ እዚያ አባቱ ቀብሮታልና በዚያ በአራተኛው ክፍለ ዘመን ከነበሩ አሁን በቀደም ያነሳናቸው እና አባ አሞኒዮስ ታላቁ እነዚህ ሁሉ በአንድ ዘመን የነበሩ ናቸው። አሁን አባ መርቆሬዎስ በእነሱ ዘመን የነበረው ይሄ ቅዱስ ሰውም ዓመታዊ በዓሉ ነው። እንግዲህ ቤተክርስቲያናችን ነገ አባ አፍጼን፣ አባ ጉባን፣ ስሞንያ አንጾኪያውን ታስባለች። እንደ እግዚአብሔር ሁላችንን ኃጢአት ይቅር ብሎ የቅዱሳንን በረከት ያሳድርብን። እንዳትረሱት ደግ መጽሐፍ ይሆን እንደሆነ በጀመረበት ይጨርሳል እንዲሉ አባቶቻችን አንድ ነገር አትርሱ። ቅድም በተናገርኩት ቢያንስ ሁል ጊዜ አንድ ነገር አስቡ። በቻልነው ያክል እግዚአብሔር እናስደስት። ቢያንስ በምንችለው ግድ የለሽ አንሁን። ግራ አውቃለሁ፣ ለሁሉ ነገር ጠንቃቃ መሆን ምን ያህል እንደሚያስጨንቅ አውቃለሁ። ግን የማይቻል ነገር አይደለም። የሆነ ነገር ለማድረግ እናታችን ቅድስት ሳራ የምትለው ነገር ነበራት አይደለም? ቅድስት ሳራ እስቲ ምከሪን እንደው ምን እናደርግ ሲሏት ቅድስት ሳራ የአብርሃም ሚስት አይደለችም፣ በግብጽ የነበረች ገዳማዊት እናት ናትና ልጆቼ እኔ አለች መሰላል ሰወጣ ከአንደኛው ወርካብ ወደ ሁለተኛው ወርካብ እግሬን ከመስደድ በፊት በዛ መካከል ሞትና ገሃነመ እሳት እንዳለ አስባለሁ አለች። አስባችሁታል? ከአንድ ርካብ ወደ አንድ ርካብ ስንት ሰከንድ ይወስዳል? በአንድ ሰከንድ ልዩነት ነው አይደለም? እግር ከዚህ ወደዛ ጣል ለማድረግ። በዚያች መካከል ግን ሞት ትኖራለች። በዚያች መካከል ገሃነመ እሳት መጣል ትኖራለች። በዚያች መካከል ለጠላት ተላልፎ መሰጠት ትኖራለች። እና አቅማችን የቻለውን ያክል ጥንቃቄ ያለው ክርስትና ብንኖር መልካም ነው። በተቻለን ሁሉ ያለው እኮ መልካም ነው። እኔ ብዙ ጊዜ የምወዛገብ ሰዎች በጎ ሲሰሩ ያለው እኔ በጎ የለኝም። ታዲያ ለምንድን ነው የምወቅሳቸው? ደግሞ ሲያጠፋ ያለው እንዳልወቅሳቸው ኃጢአቴ ይታገለኛል። መቼስ ሰው አቦ ይሉ የለ ስታስተምር ሲሆን ከምታስተምረው ሰው የበለጠ ስነ ምግባር ይኖር፣ በጎነት ይኖር። ቢቀር ግን ቢያንተ የምታስተምረውን ያክል ሁን። እሱ አይደል የሚጨንቅ? አሁን እዛ ማስተምራቸው እኔን በሺህ በ2000 እጥፍ የሚበልጡኝ ሰዎች አሉ። ጭንቅ ይሆናል። ታዲያ እግዚአብሔርን ቃል እንዴት ላድርገው? እኔ ይበልጡኛል በስነ ምግባር እንዴት ብዬ ዝም ልበል? እገሌ ትልቅ ሰው ነው ብዬ አክብሬ ልተወው አልችልም። ባለስልጣን ነው፣ ህገ እግዚአብሔር አይደለ? እንዴት ላድርገው? እገሌ ጽድቅ እየሰራ ነው። በዚህኛው ጽድቅ ሰርቷል፣ በዚህኛው ካጠፋስ መታረም አለበት፣ መነገር አለበት። ስለዚህ ማጠቃለያው የሚሆነው የቻልነውን እንስራ፣ ባቃተን እንጣር፣ ስንወድቅ እንነሳ፣ ስንበድል እናልቅስ። በጥቃቅን ነገሮች ከእግዚአብሔር ጸጋ አንለይ ለማለት ነው። እችን ማሳሰቢያ ለመስጠት ነው። መድኃኔዓለም ቸሩ ጾሙን የበረከት የስርየት ኃጢአት ያደርግልን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን ሁሉ ጸጋቸውን በረከታቸውን ያሳድርብን። ቸሩ መድኃኔዓለም ሀገራችን ቤተክርስቲያንን ከመከራ ሁሉ ይሰውርልን፣ ፍጻሜያችን ያሳምርልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። ቸር ያሳድረን። አሜን።